ነው ስማሁት ሲፋት አላህ መልካም ስሞችና ባህሪያቶች አሉት 99 ስሞች አሉት ከነዛ ውስጥ الرحمن الرحيم الملك القدوس السلام الاول ባህሪያቶቹ ለምሳሌ الحكيم ለምሳሌ ንጉስ ነው ስንል الملك አንድ ጊዜ ልጨርስል الملك ንጉስ ነው ስለ ንግስናው ያብራራል الملك ነው ስለዛ ያብራራልሃል ልጨርስልና ትቆማለህ 2 ደቂቃ 1 ደቂቃ ስተይና ልጨርስልና ትቆማለህ አይደል ልጨርስልና ቁል ጠይቀኝ ነው እኮ ትጠይቀኛለህ አታቋርጠኛ ሳቸው ጥያቄ አለኛ አሁን ይረዱ ይገባሉ አይደል ልትረዳ አንተ ምን ግብለህ አትጨፍይ የኮላዝም ብለህ ከምትሰብክበት አይደለማ ላወራው አሁን እስቲ ምንድነው ምን ጠይቀው ኮሜንት ላይ ጻፉ ምን እንጠይቀዋለን ሐምዛናው ተውሂድን በስንት ከፈረው በ3 ከዛ እሱን ያብራራ ነው ምን እንጠይቀው ሐምዛንና ዝምናስ ብለው አሁን ላወራው ምን ይጠየቅ ኮሜንት ጻፉልን ተረት ማስረጃ ምን ይጠየቅ ተረት ቁርአን ምን ይጠየቅ ማስረጃ አዎ ተረት ኦኬ ተረትና ማስረጃ እያሉ ነው ተረት ካልሆነ ተውሂድ በ3 ይከፈላል የሚል ከቁርአን ላይ ያሳየናው ተብራርቷል ግልጽ ነው ብላል ቀጥል የኔ ጥያቄ ሳይሆን የኮሜንቶች ጥያቄም ነው ላወራው ተረት ካልሆነ ተውሂድ በ3 ይከፈላል ተውሂድ አልአስማኡል ሲፋት ተውሂድ አልሩቡቢያ ተውሂድ አልኡሉሂያ ብለ እንደቀጠልከው ተብራርቷል አብራርቷል ብለሃልና አንድ ጥቅስ አስበናው አንድ ብቻ ነው እንፈልገው ተውሂድ የሚለውን ቃል ራሱ አንድ እንፈልጋለን ቀጥል ቁርአን ተምንበታለህ እኔ ማመን አይተበቅብኝም ላወራው ነገር ማስረጃ ለመጠየቅ ከፈለክ ምክንያቱም ሰጠን መረጃዎችና መነግርህ ነገሮች አክሴፕት አታርጋቸው ነው that's the problem ማስረጃ አንተ ነው ያልኩት ለምሳሌ አንድ ነገር ሳብራራ ማስረጃ የምትለው ነገር ነጠልና ጠይቀኝ ምንድነው ማስረጃ መስጠት ፕሊዝ ቶናን ቀንስ አትጩ ስሜታው ያትወት በጮህ አይደለም ይሄ ትክክለኛ ኖርማሊ እያወራው ነው ያለው ታወራህ አንድ ጥቅስ ማምጣት ትችላለህ አንድ ብቻ ነው የጠየቁ ምንድነው ማስረጃ ጠይቀኝ ምንድነው የምትጠይቀኝ አልገባኝም እኮ ጥያቄ ጠይቀኝ ቁርአን ግልጽ ማብራሪያ ነው ቁርአን ግልጽ ያብራራል አልከኝ ጠይቀኝ አዎ ያብራራል በደንብ አድርጎ ግልጽ አድርጎ ይናገራል አልኩ አብራራል ካልኩ በኋላ አይደለ በተውሂድ ታምናለህ ወይ አልከኝ አትጩህ ጮት አይደለም በእናት ያወራ ያለው ተይው ለኔ ትራክ ነው ምንዳውና ምናልባት ትራክ ውስጥ ነው ሁሉ የጮኩ አይደለም ፕሊስ ኢሞሽናሉኛ አይደለም ያወራው ያለው እሺ ኖርማሊ ሰዋራ እንደዚህ ስለሆነ የጮኩ አይደለም አንደርስታንድ አድርገኝ እኔ ምን ለምን እጮሃለሁ ግን ትራክ ውስጥ ያለው እየነዳው ነው ያለው ስለዚህ ላንተ ያብራራው እየነገርኩ ያለውት ለመማማር ነው ለመተታቸት ነው ወይስ እውነትን ለመፈለግ እውነትን ነገር ለመነጋገር እኔ አልገባኝም አሁን እዚህ ጋር የገባሁት አድምጠኝ ልንረዳዳ አንድንማማር ብዬ ነው ሐምዛ መማማር የሚቻለው እኮ ላወራው ነገር መረጃ ስትጠየቅ ማቅረብ ይኖርባል ምክንያቱም ምንድነው ማስረጃ ይጠይቅ አልገባኝም አዳምጣሽ አዳምጥ ቁርአን ግልጽና የተብራራ እንደሆነ ተማመንና ከሚያብራራቸው ውስጥ ብለ ተውሂድን አልከና ተውሂድም ደግሞ በ3 እንደሚከፈል እነኚህ የተብራሩ እንደሆኑ መሰረቱ እንደሆኑ የሃይማኖት ተናገርክ ማለት ነው ስለዚህ አሁን ላልካት ነገር ቁርአን ግልጽና የተብራራ ነው ተውሂድንም እንደሚያብራራ ነግረህናል ተውሂድም በ3 እንደሚከፈል ነግረህናል የጠየቅነ ጥያቄ ቀላል ነች አንድ ጥቅስ ብቻ ላወራሃት ነገር ተውሂድ እነኚህ በ3 የሚከፈሉ ተውሂድ የሚባለው አንድ ጥቅስ ብቻ ስጠንና አፋችንን አዘጋን እስቲ በጣም ጥሩ አሁን ልንገራችሁ እኔ አሁን ቅድም እንደነገርኩ ትራክ ነው ምንዳው ትራክ ላይ ነው ያለሁት ያንተን ፕሮግራሞች እያዳመጥኩ ስለነበረ ካላመንክ ቪዲዮ አድርጌ ላሳይህ እችላለሁ ይሄው ነው ማለት ነው ለነገር ነው ላንተ አሁን እየነዳ ስማ አድምጠኝ አንድ ጥቅስ ብቻ ለማውራት ፕሌንም ነዳ መርከብ ላይሙን ማጥራሩ እንደዛ እኮ ለምሳሌ ቁል ሁወ አላሁ አሐድ ቢስሚላሂር ረህማኒር ረሂም ቁል ሁወ አላሁ አሐድ ማለት ነው አላህ አንድ ነው ተውሂድ ነው ተውሂድ እኮ ነው ይሄ ላኢላሃ ተውሂድ እኮ ላኢላሃ ኢላላህ ቀደም ነገርኩ እኮ እስልምና 5 መሰረቶች አሉት አልኩ የመጀመሪያው ላኢላሃ ኢላላህ ከላመቱላህ ነው አድምጠኝ አራት እባክህ እኔ አልጮኩም እፎይ ቆይ ተምረሃል አይደለ
መረዳዳት እንችላለን አይደለ? ስናወራ ለምራብሻ አይሆን ይኸውልህ ላኢላሃ ኢላ ከለመቱላህ ነው። አላህን እንዴት ነው ላኢላሃ ኢላላህ የሚለውን ነገር እንዴት ነው ማወቅ የሚቻለው? እንዴት ነው እሱ? እስኪ ንገረን ስለ ጌታ። አላህ ማን ነው ላልከው ነገር ላይ አላህ በሶስት መንገዶች እንድንረዳው ለምሳሌ ቅድም ነገርኩ ተውሂድ ሩቡብያ ረብነቱ በምን ይገለጻል? በምልክቶቹና በፈጠረውና በፍጥረታቱና በምልክቶቹ ምን ናቸው? መምሸት፣ መንጋት፣ ፀሐይና ጨረቃ ይሄ ረብነቱ ያመለክታቸው። ተውሂድ ሊበዳ አምልኮ እሱ መገዛት፣ ማረድ፣ መተኛ ሐምዛ ያወራኸው ነገር እንዳለ ቁርአን ውስጥ ስለሌለ እንኳን ቁርአን ውስጥ አዲስ ውስጥም የለም በነገራችን ላይ ወላሂ አለ እኔ ማከፍላል ወላሂ ይሄው ተውሂድ በሶስት እኔ ምን አደርጋለሁ መሰለህ አዳምጥ ወላሂ አለ ብሏል አይደለም ቁርአን ውስጥ ሐዲስ ውስጥ ተፍሲር አይምን ተውሂድ አረቢያ ተውሂድ አስማ ወሲፋት የሚል አንድ ጥቅስ ብቻ ስጠኝ። አንድ ጥቅስ ብቻ ብዙ አይደለም የምፈልገው። ቀጥል ክፈል። አንተ ያልተረዳው ነገር አድምጠኝ። መጀመሪያ ልጨርስ። አለ ብለሃል ክፈት። ተውሂድ አትጩ መረጃውን ብቻ ክፈት። አለ ብለሃል አንድ አይደለም ከቁርአን ከሐዲሱ ክፈን አሳየናው። አለ ብለሃል አይደለም በቁርአን ሐዲስ ውስጥ የለም ስለ ወላሂ አለ ብለሃል። ስለዚህ ክፈተው ሐዲሱን ወይንም ቁርአኑን። ሐምዛ ወሬ ሳይሆን የምፈልገው ማስረጃ ነው የምፈልገው። ከምል ብዬ ብናገር ተቻኩዬ አስበላኝ አፍ ያለ ወገን ተቻኩላችሁ አትናገሩ። መረጃ ስለምንጠይቃችሁ ማለት ነው። ማንበብ አትችልም። ወጣ ሐምዛ ወጣ ሄደ ወጣ ሐምዛ ወጣ። በዚህ ቤቱን እኮ እኔ እንጃ በደንብ ታውቁታላችሁ ሙስሊሞች ደግሞ ቤቱን፣ ምክንያቱም ስለምትማሩ። ማስረጃ የማይከፈትበት ቤት አይደለም ይሄ። በማስረጃ በቁርአን የሚወራበት ቤት ነው። ስለዚህ እያንዳንዱ አይደለ ካፋችሁ ለምትወጣው ማስረጃ ትጠይቃላችሁ። ማምጣት የማትችሉ ከሆነ የምታወሩት ተረት ነው። ይሄ መስጊድ አይደለም፣ ይሄ መድረሳ አይደለም። ስለዚህ ያወቃችሁ እንግቡ ሙስሊሞች። አብዱ ቁርአን ግልጽና በዚህ ሁለት ጥያቄ ነው ግን የጠየቅነው። አብዱ እንዴት ነህ? አብዱ ትቀጥላለህ። ቤታችን ደንበኛ ነው አብዱ። ሜቢ ሰሚር አብዱ ከድር እና ዝናቡ ይቀድሞሃል። አብዱ ዘይድ ዛሬ ደግሞ ቀይረሃል መሰለኝ። የዚድሪ ምንድን ነው የሚለው አለ? የዚድሪ ማለት ምን ማለት ነው? የዚድሪ የውጥዬ አንተ አስቸጋሪ ስም ለመጽፍ እንዳናነብህ ነው አይደለ? የዚድሪ የውጥዬ ነው። ኦኬ የሌላ ቋንቋ ሊሆን ይችላል፣ በሌላ ቋንቋ ጽፈው ሊሆን ይችላል። አብዱ ተንኮለኛ ሆነሃል። ዝናቡ ያዩ ይሰማል። አብዱከድር ሰሚር መቀጠል ፈልጋለህ? ነው ትማራላችሁ። ድሬሳው ምንማል አንድ አዳምጠኝ እስኪ። ገና ሰጣወራ አዳምጠኝ ደስ ይላል። ጋይድ አዑዙ ቢላሂ ሚነ ሸይጣን ረጂም ሙሐመድ ምናምን ቶፒኩ ዳውራ
بسم الله الرحمن الرحيم. توبيك يا ورا الميم. dia ተቆራረጥክ ነው ረጋን የማይሰማኝ ረጋን እየተቆራረጠ ያለው ክርስቲያን እሱ ጋር ነው ሳሚር እየተቆራረጠ ነው። በነገራችን ላይ ቁርአን መቅራት ሰውን አይማርክም። ጂኒዎችን ለመማረክ ከሆነ ተጠቀሙበት። ቁርአን ጂኒ አጋንንት የሚማርክ ነው እንጂ ሰዎችን የሚማርክ አይደለም። መሐመድም ኢራና ስለዛ ነው ሳሚር መሐመድ ቁርአኑን ሲቀራላቸው የተማረኩት አጋንንት ናቸው እንጂ ሰዎች አይደለም። እሺ ሳሚር ጥያቄውን ትመልሳለህ? ድምፁ ተክላለም አብዱ ከድር ዝናቡ ያየው አራይ ቀጥለሽ ክርስቲያን እሺ ጥያቄውን እስካሁን ቁጭ ብለህ ሰምተሃል አድምጠዋልና ቁርአን ግልጽና የተብራራ ለነገሮች ስለ ነገሮች ሁሉ የሚያብራራ ነው ብሎ ይናገራል አይደል? እስኪ አንድ ጥያቄ ልጠይቅ። አዎ ልክ ነው። መሐመድ በቂያማ ቀን ሸፋዓ ይሆናል? አሁን ያወራ ያለው ስለ እስልምናና ስለ ክርስቲያን ነው። ስለ መሐመድን ተው ስለ መሐመድ አትንካበት። ያ ሉክ በጣም እኮ ነው የሚገርመው። ቁርአን ላይ ያሉትን ነገሮች የተጻፉት ነገሮችና ሙስሊሞች ደግሞ የሚያምኑት ነገር ፍጹም የተለያየ ነገር ነው። ቁርአን ላይ ምን ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ተውና አሁን ስለ አላህና ስለ ክርስቶስ እናውራ። ስለ አላህ ቀጥልሽ። ስለ አላህ ቀጥል። መሐመድ ምንም አያደርግም። ስለ አላህ እንቀጥል። ጥቅም የለውም መሐመድ። ኦኬ በጣም ጥሩ። እኛ የምንፈልገው ይሄን ነው። አሁን ደግሞ ወደ አላህ ትሄዳለህ። አላህ ምንም አይጠቅምም፣ ስለ ሌላ ነገር እናውራ ስለምትል ችግር የለውም። እሺ ሰሚር ስለ አላህ እናውራ። አላህ ጀሃነም እሳት ውስጥ እግሩን የሚከተው ይከታል ብሎ የተጻፈው የቱ ጋር ነው? በቂያማ ቀን ያላህ እግር አይጠቅምም እንዳትል ሰሚር። ጥያቄውን በደንብ አድምጠዋል አይደል? አይ ቲንክ ኔትወርኩ ላግ አድርጎበት ይዞታል። ሰሚር ብትመለስ ደስ ይለናል። አለ ሰሚር አለ። ኦኬ እሺ፣ ወደ ደረሳው እንሂድ። ደረሳው አለ። ኮሜንት ላይ አንተ ኮሜንት እያረክ ስለነበር መልሱ የሚሆኑ ነገሮችን የሚመስሉ ነገሮችን እያረክ ነበርና እስኪ ምናልባት እዚህ በሀሳብ መለወጥ ስለሚሻል ደረሳው አለ። አውሩ እንጂ ሙስሊሞች። ዝም የለም መልስ ነው መልሴ። ዝም እላለሁ እስኪ ደርስ ድረስ ሞቴ ብለዋል ሙስሊሞች። ዝም የለም ቃልን ጭመቀው ቃል ስጋ ሆነ። ቃል በደህና ጊዜ አምልጧል ከዚህ። የሚገርም ነው ግን በጣም ማለት ሙስሊሞች እነዚህ በጣም የሃይማኖታችን መሰረቶች ናቸው ብለዋቸው የሚይዟቸው ነገሮች ሁሉ ቁርአን ውስጥ የሉም ማለት ይቻላል። ነገር ግን ሴቶችን ስለመገናኘት፣ ሙሐመድ ቤት ስለመግባት፣ ስለመውጣት፣ ህፃናትን ስለማግባት፣ ሚስትን ስለመደብደብ ተጽፏል። ሚስትን ስለመደብደብ በጣም አስፈላጊ ነው። ሴቶች ካመፁ መደብደብ አለባቸው ሚስቶች ማለት ነው። ለማመፅ እና ታዲያ ላይ ደብደቡ ነው። እናንተ ክርስቲያን ምን ሆነ ነው? ሴት ልጅ ነች እኮ መደብደብ አለባት እና አትደብደብ እያልክ ነው? አላህ ካላህ በላይ አንተ ታውቃለህ። ለመምስቀው አላህ ስለ ራሱ መናገር አይጠበቅበትም። በቃ እሱ የተብቃቃ ነው፣ መሀን ነው፣ ልጅ የለውም፣ ሚስት አላገባም። ከዚህ በላይ ምን ትፈልጋለህ? ሴት ልጅ ግን ልታምዝ ካሰበች ወንድ ልጅ ልብ በል አላህ ካሊ ኩሊ ምናምን እሱ ነው የነገረን። ገስጻት፣ በመኝታም ተለያት፣
ሴት እኮ ነች። እምቢ ካለች ግን ግረፋት፣ እንዳምራት። አላሁ ተዓላ ነው ያለው። ከሌሊቱ 1/3 ይመጣል። ማስረጃ ስትጠየቅ ግን ኖ እሱ ዋና መሰረት አይደለም። ሴት ልጅን በሚስት ቦታ ሚስት ከፈለጋችሁ ለውጧት ሚል አላህ ነግሮናል። ስለዚህ ወረደ አልወረደ ምን ይሰራልሃል? በሚስት ቦታ ሚስትን ለውጥ ብሎ ከነገረ አንተም ሚስትን መለዋወጥ ምችል ከሆነ በቂ ነው። 1 1 2 2 3 3 4 4 አግባ ብሎ ፈቅዶልህ ሳለ ገሃነም እግር ውስጥ አላህ እግሩን ይከታል የሚል ማስረጃ አምጣ ብለህ ለምን ትጠይቀኛለህ? ምን ይሰራልሃል? እመን። ዝም በልና ቁርአን ላይ ባይኖርም እመን። በቂያማ ሲቀርብ ልብ በል። ቂያማ ሲቀርብ ደጃል የሚባል አለ። ደጃል የሚባል አንድ አይና የሆነ ሁሉንም በቃ ይፈጫቸዋል ይመጣና፣ ይሄ እምነታችን ነው አይደለ? እምነታችሁ ነው። መረጃ ሲጠይቋችሁ ክርስቲያኖች ግን ቁርአን ውስጥ አምጡት እስቲ። በቂያማ ላይ ትልቅ ጥፋት የሚያደርሰው ከፍጥረት ከአዳም ጀምሮ የእሱን አይነት አጥፊ ያልተገኘለት የሚባለው በቁርአን ውስጥ አለ እንዴ ስትባሉ ኖ ኖ ኖ ኖ በሏቸው። ዋና እሱ አይደለም። ዋናው ሱረቱ አሕዛብ ላይ የሚገኘው ከ50 እስከ 53 እስከ 55 ያለው ክፍል ነው በሏቸው። እሱ ምንድን ነው? ሙሐመድ ጋር ስትሄዱ ካልተጠራችሁ በቀር ቤቱ አትግቡ፣ ከተጠራችሁ ደግሞ ምግብ ከበላችሁ በኋላ ወዲያው ተበተኑ የሚለው ነው ዋና ነገር። አያችሁ አላህ ምን ያህል ጥበበኛ እንደሆነ። ሙሐመድ ቤት ሄዳችሁ ምግብ ከበላችሁ አትቀመጡ፣ ብዙ ወዲያው ምግቡን በልታችሁ ብትን ነው ማለት ያለባችሁ። አስፈላጊው ለእናንተ ደጃል መቼ ይመጣል? እንዴት ይመጣል? ደጃል ምን አይነት ነው? እንዴት ነው? ቁርአን ውስጥ ተጠቀሰ አልተጠቀሰ ምንም አይጠቅምም። በቃ መኑ ዝም በሉና። መሰረቱ እሱ አይደለም። መሰረቱ እሱ አይደለም። በቀን 5 ጊዜ ትሰግዳላችሁ አይደለ? ቁርአን ውስጥ በቀን ስንት ሰዓት ላይ መቼ እንዴት መስገድ እንዳለባችሁ ምን ብላችሁ ጸሎት ማድረግ እንዳለባችሁ ተጠቀሰ አልተጠቀሰ እሱ መሰረት አይደለም። ዋናው ልሰግዱ ስትሉ ቂጣችሁ